እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓልና ለፈረንጆች አዲስ ዓመት እንኳን አደረሳችሁ። እንግዲህ እንዲህ ደመቅ ብለን መድረኩን እያጋፈርን እንገኛለን። እናንተም እንዲያምሮባችሁ ስለመጣችሁ ወይም ስለተገኛችሁ ደስታችን የጋራ ነው። ስለዚህ በጭብጨባ እስቲ አንዴ። ከዚህ በፊት ያስሚን ጀማል ኮንስትራክሽን በሚል የሚታወቀው ድርጅታችን አሁን ላይ ደግሞ ኮምፓስ ፕሮፐርቲ በሚል ስያሜ የመጣ ሲሆን የሪል ስቴት ዘርፉን በይፋ ተቀላቅለናል። የሪል ስቴት ዘርፉን ስንቀላቀል ተልኳችን የቤት ባለቤትነትን ተደራሽ ማድረግ፣ ጥራት ያላቸው ቤቶችን ወጪ ቆጣቢ በሆነ መንገድ ማቅረብ፣ የደንበኞችን ጊዜና ገንዘብ መቆጠብ፣ የግንባታ ሂደትን በተቀላጠፈ መንገድ ለደንበኛ በማድረስ ማቅረብ፣ ራዕያችን ደግሞ በሀገሪቷ ውስጥ ግንባር ቀደም የግንባታ አጋር መሆን ብሎም በ10 ዓመታት ውስጥ በምስራቅ አፍሪካ በሪል ስቴት ዘርፍ ውስጥ ግንባር ቀደምና ተወዳዳሪ መሆንን ያካተተ ነው። ድርጅታችን ይህንን የመሰለ ተልዕኮና ራዕይ ሰንቀን እየተንቀሳቀሰን ሲሆን ከተማው ላይ አሉ ከተባሉ ሪል ስቴቶች መካከል የመጀመሪያው ለመሆን ተግተን እየሰራን ነው። ከዚህም በመቀጠል የፕሮግራማችንን የእንኳን ደህና መጣችሁ መልእክት የሚያስተላልፉት የድርጅታችን ሴልስ ኤንድ ማርኬቲንግ ማናጀር የሆኑትን አቶ ሳሙኤል ዋጋይን ወደ መድረክ በጭብጨባ እንድጋብዙልን ጠይቃለሁ። የተከበራችሁ የኮምፓስ ፕሮፐርቲስ ዋና ስራ አስኪያጅ ወይዘሮ ያስሚን ጀማል፣ የተከበሩ የኮምፓስ ፕሮፐርቲስ ባለቤት ሚስተር ጄሰን፣ የተከበሩ የኮምፓስ ፕሮፐርቲስ ዴፒቲ ማናጀር አቶ አክሊሉ፣ እንዲሁም የተከበራችሁ የኮምፓስ ፕሮፐርቲስ ማናጅመንቶች፣ ሱፐርቫይዘሮች፣ የሽያጭ ሰራተኞች እና በተለያየ ዲፓርትመንት የምትሰሩ ሰራተኞች እንኳን በደህና መጣችሁ፣ እንኳን ለገና በዓል በሰላም አደረሳችሁ ማለት እወዳለሁ። ይህንን በዓል ለየት የሚያደርገው ካሳንቺስ የሚገኘውን የኛ ካዛ ሲቲ ሴንተር ለደንበኞች ባቀረብንበት ወቅት መሆኑ ድርብ ይሆናል። የኮምፓስ ፕሮፐርቲስ ሽያጭ ቢሮ የድርጅታችን የጀርባ አጥንት እንደመሆኑ መጠን ከዚህ በላይ ሽያጮችን በማምጣት ኮምፓስ ፕሮፐርቲስን ከተማ ውስጥ ከሚገኙ ሪል ስቴቶች አንዱና ተመራጭ ሪል ስቴት እንዲሆን በቆራጥነት ከዚህ በላይ መስራት ይጠበቅብናል እያልኩ በመጨረሻ ለሁላችሁም የድርጅታችን ሰራተኞች፣ አመራሮች ከነ ቤተሰቦቻችሁ ሁሉ በድጋሚ መልካም በዓል እመኛለሁ። ይህ ፕሮግራም ደግሞ ያማረ ላደረጋችሁልን ለድርጅታችን ባለቤቶች እንዲሁም ሰራተኞች ላቅ ያለ ምስጋናዬን አቀርባለሁ። መልካም በዓል ይሁንላችሁ። አስኪያጅ የሆኑትን አቶ ሳሙኤል ወጋየሁን ከልብ እያመሰገንን በመቀጠል የድርጅታችን ምክትል ዋና ስራ አስኪያጅ አቶ አክሊሉ ሙላቱን ወደ መድረክ እንጋብዛለን። የተከበራችሁ የድርጅታችን ዋና ስራ አስኪያጅ ወይዘሮ ያስሚን ጀማል፣ እንዲሁም የድርጅቱ ባለቤት ሚስተር ጄሰን፣ እንዲሁም ውድ የተከበራችሁና የድርጅታችን ቤተሰብና ሰራተኞች እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። የገና በዓል ለዚህ ድርጅት አባል እንደሆን ከእናንተ ጠንካራ ከሆኖቹ ሰራተኞች ጋር አብሬ ለመስራት እድሉን ስላገኘው እጅግ በጣም አድርጌ አመሰግናለሁኝ። ይህንንም እድል ለሰጡኝ ለድርጅታችን ዋና ስራ አስኪያጅ ወይዘሮ ያስሚን ጀማል ከልብ የመነጨ ምስጋናዬን ላቀርብ እወዳለሁ። ገና የሰላም፣ የተስፋ፣ የአንድነትና የመሰጠት በዓል ነው። እኛም ዛሬ ይህን መንፈስ ከስራችን ጋር በማጣመር በአብሮነት በመሰጠት ድርጅታችን ለያዘው ከፍታ ጉዞ እንድንይዝ መልእክት ለማስተላለፍ ነው። ያለፉት የሥራ ዓመታት በሪል ስቴት ዘርፉ የሙከራና የድል ጊዜ ነበሩ። በሪል ስቴት ዘርፉ የሚታየ ዘርፉ ብዙ ፈተናዎች እናንተን የመሰለ ጠንካራ ታታሪ ሰራተኞችን ይዞ በጥራት በትጋት በቡድን ለመስራት በመያያዝ ተሻግሯል። በዚህም የተገነቡ የተሸጡ ቤቶች ቁጥር ጨምሯል። አዳዲስ ፕሮጀክቶች ጀምረናል። ከዚህ ሁሉ በላይ ደንበኞች በምንሰጠው አገልግሎት እምነት እንዲጥሉብን አድርገናል። ገና የሚያስተምረን ትልቅ ነገር አለው። እሱም የአገልግሎት ታማኝነትና ፍቅር። እነዚህን እሴቶች በስራ ውስጥ ሲተገበሩ ድርጅታችን ወደ ሌላ ደረጃ እንደሚያደርሱ እሙን ነው። ታማኝነታችንን በግንባታ ጥራት፣ በቃል መጠበቅና በጊዜ አክባሪነት፣ አገልግሎታችንን ከመስክ እስከ አስተዳደር አንድ ልብ በመሆን
የሚቀጥለውን ጉዞ የምንፈልገውን እድገት ከእያንዳንዳችን የሚጀምር ነው። ትንሽ መሻሻል በየቀኑ ሲደረግ ትልቅ ለውጥ ይፈጥራል። ውድ የድርጅታችን ሰራተኞችና ቤተሰቦቻችን ዛሬ እንደዚህ መቆማችን ብቻውን አይደለም የሚያስደስተኝ። እያንዳንዱ ሰራተኛ በዚህ ድርጅት ውስጥ ያለው ሚና የሚያስደንቀኝ። ሪል ስቴት ቤት መገንባት ብቻ አይደለም፣ የሰዎች ህይወት መገንባት ጭምር ነው። እያንዳንዳችሁ የምትሰሩት ስራ ቀላል አይደለም። ከመሬት እስከ ቤት፣ ከንድፍ እስከ ቁልፍ መስጠት ብዙ ድካም አለው። ነገር ግን ይህን ሁሉ በትዕግስት በጥራት ሰርታችሁ አንድ ቤት ሲጠናቀቅ አንድ ቤተሰብ ሰላም ያገኛል። አንድ ልጅ የሚያድግበት ቦታ ያገኛል። አንድ ህልም እውን ይሆናል። ይህንንም ስራ እኛ እየፈጸምን ነው። በዚህም ልትኮሩ ይገባል። እውነት ነው፣ ተግዳሮቶች አሉ። ጊዜ፣ ወጪ፣ ልፋት፣ የደንበኞች ዘርፈ ብዙ ጥያቄ። ነገር ግን ልዩነታችን ያለው እነዚህ እንዴት እንመልከታቸው ላይ ነው። ችግር እንደ መከራ ካየነው ይደክማል። ችግር እንደ እድል ካየነው ያዳብራል፣ ያጠነክራል። የተሻለ የሪል ስቴት ግንባታ ባለሙያ ማለት ችግር ሲመጣ እንዴት እንፈተዋለን ብሎ የሚጠይቅ ሰራተኛ መሆን ማለት ነው። አንዳንድ ሰራተኞች በድርጅቴ ላይ ትንሽ ሚና ነው ያለኝ ይላሉ። በድርጅታችን ትንሽ ስራ የሚባል የለም። የመስክ ሰራተኛ ጥራትን ጠብቆ ይገነባል። የቴክኒክ ቡድኑ ደህንነትን ያረጋግጣል። የሽያጭ ቡድኑ እምነትን ይገነባል። አስተዳደር አቅጣጫ ይሰጣል። እነዚህ ሁሉ አንድ ሆነው ሲሰሩ ብቻ ነው ድርጅታችን የሚያድገው። ዛሬ እያንዳንዳችን ለራሳችን አንድ ቃል እንድንገባ እፈልጋለሁ። ስራዬን በታማኝነት እሰራለሁ። በጥራት ተፈትኜ አልወድቅም። ደንበኞችን እንደ እኔ ቤተሰብ እመለከታለሁ። ከስራ አጋሮቼ ጋር በስራ እተባበራለሁ የሚለውን ቃል ለራሳችሁ ቃል እንድትገቡ እጠይቃለሁ። ውድ የድርጅታችን ሰራተኞች፣ ድርጅታችን የሚያድገው በግንባታ ብቻ አይደለም፣ በእናንተ አመለካከት፣ በትጋታችሁና በአንድነታችሁ ነው። ከዛሬ ጀምሮ የምንገነባው ቤት ብቻ አይደለም፣ የምንገነባው ስም ነው፣ የምንገነባው እምነት ነው፣ የምንገነባው ቤተሰብና የወደፊት ታሪክ ነው። ለዚህም እናንተ ችሎታ አላችሁ፣ እናንተ አቅም አላችሁ፣ እናንተ ይህን ድርጅት ወደ ከፍተኛ ደረጃ ለማድረስ ትችላላችሁ። ይህንንም አስረግጬ ልነግራችሁ እወዳለሁ። ከእናንተ ጋር ደግሜ እነግራችኋለሁ። ከእናንተ ጋር ለዚህ ለድርጅት ለያዘው ዓላማ ወደፊት ለመጓዝ እድሉን ስላገኘው እጅግ አድርጌ ፈጣሪን አመሰግናለሁ። አስረግጬ እነግራችኋለሁ። የገና በዓል መንፈስ በቤታችን ብቻ ሳይሆን በስራችን ይኑር። አንድነታችንን እናጠናከር፣ አፈጻጸማችን እናሻሽል፣ ድርጅታችንን ወደ ከፍተኛ እንድናደርስ እንስራ። መልካም የገና በዓል በተስፋ የሞላ የሥራ ዘመን ይሁንልን። እናመሰግናለን። አሲና በልገናይ የሚል ጨዋታ ይኖራልና ከእሱ አንጻር እስቲ አሲና በልገናይ ከሚለው ላይ አሲና የሚለው ምን ማለት እንደሆነ እስቲ ልጠይቃትና እሷ እንዴት እንደምትመልስ ከእናንተ መሀል እንግዲህ ደግሞ ወይ ካልመለሰችው ወደ እናንተ እናስተላልፍ ይሆናል። ውብ የሆኑ እድሎች አሉን፣ እጃችን ላይ ብዙ ሽልማቶችም አሉን። ስለዚህ ይህን እድል ለመጠቀም ተዘጋጁ። እስከዛ እየተወያያችሁበት። የተጠየቁት ጥያቄ አሲና በል ምን ማለት ነው? መልካም ወይም ሰናይ? አመሰግናለሁ ስለገዝከኝ። አይ አይደለም፣ አልተመለሰም። ያው እንደ ትውፊት ወይም ደግሞ እንደ ስነ ቃል የሚነገር ንግርት ነው እንጂ ይሄ ነው የሚባል ትርጓሜ የለውም። ግን ደግሞ ሲባል ምን ማለት ነው? ናበል እስኪ እንደማለት ነው። አሲና በል ሲባል ያው ናበል እስኪ ተጫወት፣ ናበል እስኪ የሆነ ነገር እንደማለት ስለሆነ ይህን ይመስላል። እስቲ ደግሞ ከእናንተ መሀል ደግሞ አንድ ጥያቄ ልጠይቃችሁ። ገና ስንል ምን ማለታችን ነው? ወይም ደግሞ ገና ምንድን ነው? ያው የሁላችሁም መልስ ይሆናል ብዬ የምገምተው እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ በዓል ነው የሚል አይነት ነገር ነው። ግን ደግሞ ትክክለኛው ትርጓሜ እንደዛ ሳይሆን ምስክር ከሚመልሰው እናንተ ማትመልሱ ከሆነ እኔ አንዳንድ ሰዎችን
እሺ ገና ማለት ምን ማለት ነው? አዎ ገና ማለት ገናና ማለት ነው። እስቲ ሌላም ሶስት እድል ስጪ። ሀብቱም የሆነ ነገር እያልሽ ነበር። ማይኩ አይደርስልኝም ግን ዓለም የሆነ ነገር ስትል አይቻለሁና እስቲ ወደ መድረክ ገናና። እስቲ ሌላ እድል አልተመለሰም። ምንድን ነው አልተሰማንም? እስቲ ወደ መድረክ በመምጣት እስቲ ምንድን አልሰማሁትም። ምንድን ነው ያለኝ ነበር? ቴቲ ያለው ምንድን ነው? የእንጨት እጽ ገና ማለት የእንጨት እጽ አይደል? የእንጨት ዘር ወይም ደግሞ የእንጨት ጽድ። ያው የቀረበ መልስ ነው ይሄኛው። ወደ መልሱ የሚቀርበው ይሄ ነው። እውነት ነው። ገና ሲነሳ ከበዓል ከሃይማኖታዊ ባህሉ ባሻገር በራሱ ባህላዊ ተግባሮች፣ እንቅስቃሴዎች አሉት እና ከነዛ እንቅስቃሴዎች መካከል አንዱ የሆነው የገና ጨዋታ አለ። ገና የሚለው የገና ጨዋታ መጫወቻ ወይም ደግሞ መምቻው ነው። እዚሁ ይሄ ከተነሳ ይቀር ደግሞ ሩር ምንድን ነው? እስቲ ሩር ከኢንጂነሪንግ ዲፓርትመንት እስኪ አንቀቀ። እሺ እስካሁን ከማርኬቲንግ ዲፓርትመንት ነበረ ሙከራ ሲደረግ የነበረው። አሁን ወደ ኢንጂነሪንግ ዲፓርትመንት ወደ ሄድ ኦፊስ ቤታችንን አዙረናል። ኳሷ መሰለኝ ኳሷ የምትመታው ኳስ ተመለሰ በሚገባ። ልዩነቱ ነው። ማርኬቲንግ ዲፓርትመንት በሶስት ዙር ነው፣ ኢንጂነሪንግ ዲፓርትመንት በአንድ ዙር ነው የመለሰው። ስለዚህ ለራሳቸው ያው እንግዲህ እንግዳ አክባሪ ስለሆነን ነው እንጂ አቅቷቸው አይመስለኝም። ብቻ እንዲህ እያለን ፕሮግራማችንን እየቀጠልን እንገኛለን። ከዚህ በመቀጠል ደግሞ ከኢንጂነሪንግም ዲፓርትመንት 3 ሰዎችን እንፈልጋለን። እንደዚሁም ደግሞ ከሴልስ ኤንድ ማርኬቲንግ ከእያንዳንዱ ቲም አንዳንድ ሰዎች 3 እንፈልጋለን። እስቲ ወደ መድረኩ ነው። ምርጥ ሽልማት ነው ያለው። ወደ ገንዘብ የምትሸጋገሩበት ትልቅ ድልድይ ነው። ይህን እድል ተጠቀሙበት። 3 ሰዎች እጃችሁን እስቲ በመውጣት ምንድነው የሚሆነው? የመጀመሪያ ጌማችን እዚህ ጋር ያዘጋጀናቸው ስዕሎች አሉ። በመገጣጠም የሂንት ልስጣቸው። ምንድነው የሀገር ስም መጥራት ነው። እናሳያለን ስዕሉን። ከዛ ያሳየነውን ስዕል የሀገር ስም መጥራት ነው። እኛ እንችላለን። እነሱ ካልመለሱት የሀገር ስም ነው። ጀጅም ቡልጋሪያ፣ ቺሊ
ከዚህ በመቀጠል ደግሞ ይሄ ይሆናል። እስቲ የኛ ነው እኮ ሲንጋፖር ሲንጋፖር ተመለሰም ሲንጋፖር ምንድን ነው? ጀርመን ግን ብለው በሚገርም ሁኔታ ተመልሷል። ጀርመን ነው እስቲ ደግሞ 2-0 እየመሩ ነው። ዴንማርክ ነቃ ድንገት እስቲ ቻይና ፎርክ ነው ለምሳሌ ሹካ። ከዛ ይሄ ደግሞ ቢላ ነው። ኢሞጁ ታንክ ዳኛ ሰዓት ሞልቷል እያለ ነው። ታይምአውት ወደዚህኛው እድሉን እንሰጣለን። ፍራንስ አልተመለሰም። አሁን ደግሞ እስቲ ከተመልካች እድሉን ለእናንተ እንስጥ። ይህንን ምስል ይህን ኢሞጂ ታውቁታላችሁ። ያው እንግዲህ ምን ሊሆን ይችላል፣ ምን ሀገርን ሪፕሬዘንት ሊያደርግ ይችላል የሚለውን እስቲ ላስችበት። ልዩ ሽልማት ይኖራል ለእናንተ ደግሞ የተለየ። ከተመልካች ይህንን ለሚመልስ ምስክር 200 ብር ካርድ ይሞላለታል። እሺ ፍጹም ኢሞጂ ምንድን ነው? አሁን ፎርክ ነው ይሄኛው። ከዛ ይሄ ናይፍ ነው። the first spelling እንግዲህ እንደምታዩት የተራበ ነው። ስለዚህ እስቲ ምን ሊሆን ይችላል? ሃንጋሪ። አሁንም ጥያቄው እንደቀጠለ ነው። ሌላ ደግሞ ምስል እንመለከታለን። አይስላንድ እኮ ይዘዋለች ንዝሻዋል። አይስላንድ የመለሽው አይስላንድ 2-2 ነው። እንዴ ሁለላ አንድ ሁለላ ኩባ የመጨረሻ ታይላንድ አይ እነሱ 3-2 በሚል የሄዶ እንግዲህ በክብር እነሱን ሸኙልን። ወደ ቀጣይ ጌም እንሄዳለን። ሌላ ምርጥ ጨዋታ አለን ደግሞ መያዝ ማቆየት የሚችል ሰው ነው የምንፈልገው እና ስንት ሰው ይሆንልን ምስክር? 3 ሰው። እንግዲህ የውድድሩ ሂደት የሚሆነው ይህን ፊኛ ፍሎ ማድረግ ይቻላል። ከዛ በኋላ ያንን ካፕ ይዞ እዚህ ድረስ ማምጣት ነው። ታደርጋለህ፣ ትይዛለህ፣ እዚያ ድረስ ትወስዳለህ።
ይሄንን ነው የምታደርጉት። እስቲ በእጅ መንካት አይቻልም። በእጅ ነው ያዝከው ክብሩ። አኖ ወይ በእጅ ነው ያዝከው። አይ በእጅ ነው እየመሰከሩብህ ነው። የሮቤል ትክክል ነው። አንተ በእጅ ነው ያዝከው። እንግዲህ የዚህ ውድድር አሸናፊ የሆነው ሮቤል አሸንፏል። ሌላ ተጨማሪ ጨዋታዎችም ይኖራሉ። ምንድነው የምታደርጉት? ኮንሰንትሬት አድርጋችሁ ስራችሁ ላይ ትኩረት አድርጋችሁ እንደምትሰሩና በአንድ ጊዜ 2 አክቲቪቲዎችን እንደምታደርጉ ቼክ ለማድረግ የታሰበ ጌም ነው። ምንድነው የሚሆነው? ጌም ፊኛ እየተጫወታችሁበት እንዲህ ጎል ያደረጋችሁት፣ ከዛ በተጨማሪ ደግሞ ከኪሳችሁ ስልክ አውጥታችሁ ለደንበኛ ኢንፎርሜሽን መስጠት ነው። ላይክ በዚህ እየተጫወታችሁ ለደንበኛም ኢንፎርሜሽን ሰጣላችሁ። ሁለቱንም ማድረግ ነው። በመጀመሪያ ካንተ እየተጠቀምክ አለቀ። ከእጅ መውጣት የለበትም። እሺ ቀጣይ ታያልፍ ነው። ሰላም ጤና ይስጥልኝ። እንደምን ከኮምፓስ ሪል ስቴት ነበር የደወልኩት። አዲስ ላይ ካሳንቺስ ሳይታወጥም በጣም በተስማሚ ዋጋ በጣም ዋጋው ቅናሽና አሪፍ ሎኬሽን የሆነ ቦታ ነበር። ባለፈው መረጃ ቴሌግራም እኮ ልኬልህ አይተኸው ዝም አልከኝ። በጣም ጥሩ። ሰላም ጤና ይስጥልን። እንደምን አረፈድክ? ቃል ኪዳን እባላለሁ። ካሳንቺስ አፓርትመንት እየሸጥን እንገኛለን። ከስቱዲዮ ጀምሮ አፓርትመንት አለን። መቼ ይመችሃል ላሳየ፣ እንዲሁም ደግሞ ቢሮ መጥተህ ዲስከስ ማድረግ እንችላለን። በቃ ሄሎ ጤና ይስጥልኝ። አብዱሰላም እባላለሁ። ከኮምፓስ ፕሮፐርቲ ነበር የደወልኩሎት። የመኖሪያ አፓርትመንትና የንግድ ሱቆች ለሽያጭ አውጥተን መረጃ እየሰጠው ነበር። የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ ያ ማለት ከ49 ካሬ እስከ 156 ካሬ፣ እንደዚሁም ደግሞ የንግድ ሱቆች ደግሞ ከ20 ካሬ እስከ 50 ካሬ ድረስ እየሸጥን ነበረ። ምናልባት ፍላጎቱ ካለህ መረጃውን ልሰጥህ ነበር የደወልኩልህ። ምናልባት ኢንተረስትድ ከሆንክ ደግሞ ሞሮፍ ቢሮ መጥተህ በደንብ ያለውን ነገር ብናወራና ሳይቱን ባሳይህ ብዬ ነበር የደወልኩልህ። አመሰግናለሁ። በጣም ጥሩ። ሄሎ ደንበኛችን እንዴት ነህ? እንኳን አደረሰ ለገና በዓል። ድርጅታችን ኮምፓስ ሪል ስቴት ካሳንቺስ ላይ አፓርትመንት ቤቶችን እየሸጠ ነው ያለው። አንተ ምድሉ እንድትጠቀም ነበረ። ድምጼ ትንሽ ይቆራረጣል። ቢሮስ ባለፍ እኛ እየተጫወትኩ ነውና እንዴት ፈን እያረኩት እንዳለ። አንተም ደግሞ የኛን ቤት ብትገዛ እድሜ ልክን ፈን እያረክ ትኖራለህ ነው የምልህ። ፍክክሩ እንግዲህ እየጠነከረ መጥቷል።
ሄሎ ጤና ይስጥልኝ እንዴት አደርክ አለን አሁን እኮ ካሳንቺስ ላይ ቆንጆ ፕሮጀክት አወጣንና ስለሱ ኢንፎርሜሽን ሰጥህ ነበር የደወልኩልህ 5 ቤዝመንት ያለው ግራውንድ ፕላስ 19 አፓርትመንት ነው እየሸጥን ያለነው እስከ 5 ድረስ ሱቆች ናቸው ከዛ በላይ ያለው ስድስተኛ ደግሞ የተለያዩ አሚኒቲዎችን ኮንሲደር ያደረገ ነው ሶ ጂም ስፓ የተለያዩ ነገሮችን ኮንሲደር ያደረገ ነው እንደነገርኩ ባክአፕ ጀነሬተር እነዚህ ሁሉ ነገሮች ያካተተ ነው እና ቢሮ የምትፈልግ ከሆነ ኦር ኮመርሻል ሴንተር ከታች ይኖርታል ከላይ ደግሞ አሪፍ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ድረስ ከ49 ካሬ እስከ 150 ካሬ አማራጮች ያላቸውን አፓርትመንቶች ነው ያወጣ ነው ከላይ ቴራስ ይኖረዋል ሰው አሁን ዲስካውንት ላይ ስለሆነ ለገና በዓል ኢንትረስቱ የሚኖረው ከሆነ ፍሎር ፕላን እያየን በዛውም ሳይቱን ማየት ስለምንችል ቢሮአችን መስቀል ፍላወር አካባቢ ነው መቼ እንገናኝ መቼ ቀጠሮ ሊያዝልክ መቼ ሊያዝልክ እናንተን እናመሰግናለን ሁላችሁም አሸናፊዎች ናችሁ በመቀጠል እንግዲህ የሚሆነው የሪፍሬሽመንት ታይም ነው የሚኖረን ከሱ በፊት ግን ለሱ ጅማሮ የሆነን ዘንድ በመጀመሪያ የዳቦ መቁረስ ፕሮግራም ይኖረናል ሶዲ መድረክ ላይ የዳቦ መቁረስ ፕሮግራም ይኖራል ሞቅ ያለ ጭብጨባ ያስፈልጋል ይሄ ለአንድነታችን ለአብሮነታችን የሚቆረስ ዳቦ ነው ሞቅ አድርጉት እስኪ ጭብጨባው እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዶ ተባርኮ እየተቋደሰ ጎረምሳው ዘንጦ ሴቷም ተሽከርክራ እኔ ብስ ከሚወዱ ጋራ እንኳን አደረሰን ምየም ተነሺ አባም ተበራታ በዚህ አድርሶናል የፈጠረን ጌታ